I'll be good. I'll be good. It's all right, Ricky. It's good. አንድ በጣም የምትወዱትና ሙሉ ለሙሉ ሕይወታችሁን የሰጣችሁት ሰው ከጀርባችሁ ሞታችሁን እየደገሰ ቢሆንስ? ዛሬ የምነግራችሁ ታሪክ የሰው ልጅ ጭካኔ እስከ ምን ጥግ ድረስ ሊደርስ እንደሚችል የሚያሳይ ነው። ትሬሳ ክላውድ የተባለች ወጣት እናት ከምትወደውና ፍጹም ነው ብላ ካሰበችው እጮኛዋ ጋር ቆንጆ የሰርግ ቀን በማለም ላይ ነበረች። ነገር ግን ሰርጉ ወደ ቀብር ተቀየረ። ገዳዩ ማን ነው? መልሱ ማንም ሊገምተው የማይችልና አይምሮን የሚፈታተን ነው። ይህ የቴሬሳ ልጅ ነው። እናቱ በተገደለች ምሽት የተሰማውን ሲገልጽ። ወደ ሙሉ ታሪካችን ከመግባታችን በፊት ያው እንደተለመደው ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ አድርጋችሁ ወደ ታሪካችን እንግባ። ወደ 1990ዎቹ እንመለስ። ቴሬሳ ክላውድ በባልቲሞር ከተማ የምትኖር ጠንካራና ተወዳጅ ሴት ነበረች። የመጀመሪያ ትዳሯን በባልዋ ታማኝ ያለመሆን ምክንያት ስለፈረሰ ሙሉ ለሙሉ ትኩረቷን ሪኪ በተባለው አንድ ልጇ ላይ አድርጋ ነበረ። ልጇን ለማሳደግ ቀን ከሌት ትሰራለች፣ ትደክማለች፣ ነርስም ለመሆን ትማራለች። ቴሬሳ ለልጇ እናትም አባትም ነበረች። ነገር ግን በ1992 አንድ ምሽት ሕይወቷን የሚቀይር አንድ ሰው አገኘች። ሮብ ሃሪሰን። ሮብ በጣም ዝምተኛ፣ መልከ መልካምና ስፖርተኛ የሆነ ወጣት ነበረ። ቴሬሳ ደግሞ በጣም ተጫዋችና ግልጽ ነበረች። ተቃራኒ ባህሪያቸው ይበልጥ አቀራረባቸው። ከ6 ወራት በኋላም ሮብ ከቴሬሳና ከልጇ ከሬኪ ጋር መኖር ጀመረ። ሮብ ለሬኪ ልክ እንደ አባት ሆነላት። ኳስ ይጫወታሉ፣ አብረውም ጥሩ ጊዜ ያሳልፋሉ። ቴሬሳም ትክክለኛውን ሰው አገኘው ብላ አሰበች። ከ3 ዓመት አብሮ መኖር በኋላ ቴሬሳ ትዳር መመስረት ፈለገች። ሮብም አንድ ቀን አስገራሚ $10,000 ቀለበት ይዞ መጥቶ አጫት። ነገር ግን ይህ ደስታ የቆየው ለጥቂት ቀናት ብቻ ነበረ። ይህ ቀለበት እውነተኛ አልነበረም። ሮብ ቀለበቱን ከጓደኛው በውሰት ያመጣ ሲሆን ከጥቂት ቀናት በኋላ ልመልሰው ብሎ ተቀበላት። ቴሬሳ ቅር ቢላትም ፍቅሯ ልቧን ስለነሳት ያው አሳልፋ ሰጠችው። ነገር ግን የሮብ ማንነት እያደር እየታወቀ መጣ። ቴሬሳ ቀን በቀን እየሰራች ቢል ስትከፍል፣ ሮብ ግን ቼክ እያስመታ የቴሬሳን ገንዘብ ይጨርስ ነበር። ከዚህም ባለፈ ሮብ ሌላ ሴት ሌላ ቸከስ ማጫወት እንደጀመረ ወሬዎች መናፈስ ጀመሩ። የቴሬሳ ወንድም ሮናልድ ሮብን ሲቆጣው ሲገስጸው ለምን እንደዚህ ታረጋለህ? ይደብራል በቃ አይነት ጭዌ ሲለው ማለት ነው። ምክንያቱም እህቱ ነች። አስባችሁታል? ይህን ወሬ ምናምን ሲሰማ በቃ ይደብራል እንደዚህ አታርግ ብሎ ሲለው፣ ሮብ ግን ሽጉጥ አውጥቶ ሊተኩስበት ሞከረ። ቴሬሳ ግን ወንድሟን እንጂ ሮብን አልጠረጠረችውም። አይ ፍቅር! ጓደኞቿ ይህ ትዳር አይጠቅምሽም አይበጅሽም ሲሏት፣ እሷ ግን ቀንታችሁብኝ ነው ትላቸው ነበረ። ፍቅር እውር ነው ይባላል። የቴሬሳን ፍቅር ወደ ሞት እያመራት እንደሆነ አላወቀችም። ቀኑ ጃንዋሪ 26 ከ1995 ዓ.ም በኋላ የሆነ ማለት ነው። ሮብ ለቴሬሳ ሰርፕራይዝ አለኝ፣ ሰርፕራይዝ የአንገት ሐብል
ገዝቼልሻለሁ መኪና ውስጥ አለ ብሏት ወደ አንድ ጭር ያለ የመኪና ማቆሚያ ስፍራ ይዟት ሄደ። ሰዓቱ ጨለምለም ብሏል። ሮብ መኪናውን አቁሞ ሰርፕራይዙን ሊያመጣ ወደ ኋላ ሲሄድ በድንገት አንድ ታጣቂ ከጨለማ ውስጥ ብቅ አለ። That's when he noticed an individual coming out of the darkness. ታጣቂው የቴሬሳን ሐብል መነጨቀው። በመቀጠልም ሮብን እግሩ ላይ በጥይት መታው። ከዚያም ወደ ቴሬሳ ዞሮ ቦርሷን እንድትሰጠው ጠየቃት። Please, I don't have anything. ቴሬሳ ግን ምንም የለኝም እያለች ስትለምነው ጨካኙ ገዳይ 6 ጊዜ ተኩሶባት 5ቱን ጥይት ጀርባዋ ላይ ሲመታት አንደኛው ግን እጇን አልፎ ክርኗን መታው። ይህ የሚያሳየው ቴሬሳ እጇን ዘርግታ ጥይቱን ለመከላከል ሞክራ እንደነበረ ነው። ፖሊሶች ሲደርሱ ቴሬሳ ሕይወቷ አልፎ ነበረ። ሮብ ግን እግሩ ላይ ቆስሎ ተርፎ ነበረ። የቴሬሳ ልጅ ሪኪ እናቱ መሞቷን ሲሰማ ያሳየው ስሜት የሁሉንም ልብ የሚሰብር ነበረ። እማዬ ነይልኝ፣ አክባሪ ልጅሽ እሆናለሁ እያለ ስቅስቅ እያለ ያለቅስ ነበር። ፖሊሶች ይህንን ጉዳይ እንደ ተራ የዘረፋ ወንጀል ነበር የወሰዱት። ሮብ ፖሊሶች ጋር ቀርቦ ገዳዩ ጥቁርና ረጅም እንደነበረ ተናገረ። ነገር ግን ፖሊሶች በቦታው ላይ ያገኙት 9 ሚሜ የሽጉጥ ካዝና ብቻ ነበረ። ወንጀለኛው ሐብሉን አውልቆ መሬት ላይ ጥሎት ሄዷል። አንድ ሰው ሐብል ለመስረቅ ብሎ 6 ጊዜ ይተኩሳል እንዴ የሚለው ነገር ፖሊሶቹን አጠራጠራቸው። በዛ ላይ እንደነገርኳችሁ ሐብሉን ይዞት አልሄደም፣ መሬት ላይ ጥሎታል። ይህም ያጠራጥራል። ከ2 ቀናት በኋላ ግን የምርመራውን አቅጣጫ የሚቀይር አንድ ስልክ ወደ ፖሊስ ጣቢያ ተደወለ። About a murder. She was very nervous. ደዋይዋ አንዲት ሴት ስትሆን ስለ ግድያው የማውቀው ነገር አለ፣ አንድ ሰው እኔ ነኝ የገደልኳት ብሎ ሲፎክር ሰምቻለሁ አለች። የሰውየው ስም ራስል ብሪል ይባላል። ፖሊሶች ራስልን ሲያጠኑ በአካባቢው የሚታወቅ አደንዛዥ ዕፅና ሽጉጥ የሚሸጥ ወንጀለኛ ነው። ግን ራስል ነጭ ነው፣ ሮብ ደግሞ ገዳዩ ጥቁር ነው ብሎ ነበር። ታዲያ እውነቱ ምንድን ነው? ፖሊሶች ራስል ብሪልን አምጥተው ምርመራ ጀመሩ። ራስልም ምንም ሳያቅማማ አዎ እኔ ነኝ የገደልኳት፣ ሮብንም እግሩ ላይ በጥይት የመታሁት እኔ ነኝ ብሎ አመነ። መግደያ መሳሪያውንም ለፖሊሶች ሰጠ። ፖሊሶች መሳሪያውን ሲመረምሩ ግን ማመን የሚያቅታቸውን ነገር አገኙ። ሽጉጡ የተመዘገበው በሌላ ሰው ስም አይደለም። ሽጉጡ የራሱ የሟች እጮኛ የሮብ ሃሪስ ነበረ። አዎ ወዳጆቼ፣ እውነታው ሲጋለጥ ሮብ ሃሪስ ራስልን $20,000 ቀጥሮት ነበረ። እቅዳቸው ዘረፋ አስመስለው ቴሬሳን ለመግደል ነበረ። ነገር ግን በዚያች ጨለማ ምሽት ራስልን ቴሬሳ እባክህ አትግደለኝ ብላ ስታለቅስ ሲያይ ልቡ ተሰበረ። ሽጉጡንም አውርዶ ለሮብ ይህንን ማድረግ አልችልም አለው። በዚህን ጊዜ 3 ዓመት አብሯት የኖረው አፈቅርሻለሁ እያለ ሲያታልላት የነበረው አውሬው ሮብ ሽጉጡን ተቀበለ። የቴሬሳን አይን እያየ 6 ጊዜ ተኮሰባት። ከዚያም ሽጉጡን ለራስል መለሰና እግሬን ምታኝ የዘረፋ እንዲመስል አለው። ቴሬሳ ከመሞቷ ከደቂቃዎች በፊት የገዛ እጮኛዋ መሞቷን እንዳዘዘ
ተገንዝባ ነበረ። ይህ ምን ያክል ያማል። ሮብ ይህንን ሁሉ ጭካኔ ለምን አደረገ? ገንዘብ ነበረ። ቴሬሳ $150,000 የህይወት ዋስትና ነበራት። ሮብ ቴሬሳን ገድሎ ይህንን ገንዘብ መውሰድና ከሌላኛዋ ፍቅረኛው ጋር አዲስ ህይወት ለመጀመር አስቦ ነበር። ነገር ግን ፈጣሪ አይተኛም። ቴሬሳ የህይወት ዋስትናዋን ወደ ሮብ ስም አዞረዋለሁ ብላ ብትነግረውም የኢንሹራንስ ሰራተኛው ሰርጋችሁ እስከሚያልፍ ጠብቂ ስላላት አልቀየረችውም፣ አላዞረችውም ነበር። ሮብ በስግብግብነት የቴሬሳን ህይወት ቀጠፈ፣ ግን አንዲት ሳንቲም እንኳን አላገኘም። በመጨረሻም ፍርድ ቤት በሮብ ሃሪሰን ላይ የዕድሜ ልክ እስራት ያለምንም ይቅርታ ፈረደበት። ተከራይ ገዳዩ ራስል ብሪል ደግሞ ከፖሊሶች ጋር በመተባበሩ የ30 ዓመት እስራት ተፈረደበት። በዚህ መሃል ግን ልባችሁን የሚሰብረው የትንሹ ሪኪ ነው። አባቴ ብሎ ያፈቀረው ሰው የእናቱ ገዳይ ሆኖ ሲያገኘው የደረሰበት ስነ ልቦናዊ ስብራት መቼም አይሽርም። ራኪ ዛሬ ትልቅ ሰው ሆኗል። ትዳር መስርቶ የራሱን ህይወት እየመራ ይገኛል። እናቱ በአካል ባትኖርም መንፈሷ ሁሌ ከሱ ጋር አብሮት ይኖራል። ይህ ታሪክ ምን አስተማራችሁ? እወድሻለሁ፣ አፈቅርሻለሁ፣ ገለበሌ ምናምን የሚሉ ሰዎች ሁሉ እውነተኛ እንዳልሆኑ ያስተምረናል። ስለዚህ ይህ ቪዲዮ የደረሳችሁ የፍሩ ቻናል ቤተሰቦች ዙሪያችሁን በደንብ እንድታጠኑ እላችኋለሁ፣ እመክራችኋለሁ ማለት ነው። ለዛሬ ያዘጋጀውላችሁ ታሪክ ይህን ይመስል ነበረ። በቀጣይ እውነተኛ ወንጀል እንገናኛለን። ለዛሬ እዚህ ላይ ይበቃናል። ሰላም ሁኑልኝ። ሰላማችሁ ይብዛ።